ዓመት አውርተናል አይተናል ምናምን ነገር ብዙ ነገር ተነጋግረናልና ሁላችንም የየራሳችን የሆነ እግር ኳስን ጠቅላላ የሚያደርግ ዕውቀት አለ። ግን ደግሞ አንድ እውነት አለ። እግር ኳስ በፊዚካል ስትራክቸር አይደለም የሚወሰነው። አሰልጣኙ ይዞት የሚገባው ታክቲክ ነው። ትናንትና ፉልሃም ይዞት የገባው ታክቲክ ለአርቴታ የሚመች አልነበረም። በተለይ ዝም ብላችሁ ከተመለከታችሁ ዴቪድ ራያን ፕሬስ ያደርጉትም አልነበረም። ከራሳቸው የሜዳ ክልል ወጥተውም ለመጫወት ፍላጎት አልነበራቸው። ከራሳችን ስህተቶች ነበር የግብ ዕድሎችን ለመፍጠር ሲሞክሩ የነበሩት። እነዚህ ሀፍ ቻንሶችም ምንም ወደ ጎልነት የሚቀየሩም አልነበረም። ከተመለከታችሁ 0 ኤክስጂ የነበራቸው አጠቃላይ ማለት ነውና ትናንትና ኦልሬዲ ጨዋታው ላይ ፍላጎት ነበር አርሰናል ጋር ነው። በነገራችን ላይ ጎል ያገባው አጭሩ ተጫዋች አዲስ በጣም አሪፍ ነገር አነሳልኝ። በጣም ማለት እኔ ምን እንደሚያሳፍረኝ ታውቃለህ? እኔ ማዝ ነው ማለት ነው እግር ኳስን ለምሳሌ ትናንትና መሀል ላይ ሳንድበርግ የሚባለውና ምናምን የሚባለው ረዣዥም ተጫዋቾች ምናምን ብሎ ሊተነትንል ሲሞክር አይደለም። እሱ አልነበረም ትናንትና። ትልቁ ነገሩ ማርኮ ሲልቫ ቲሙ ሃይብሪድ የሆነ የመከላከል መንገድ ነበር ሲጠቀም የነበረው። በሚድ ብሎክ እና በሎ ብሎክ ነው። ለአርሰናል አይመችም ነበረ። ሚድ ብሎኩ ሲሰበርባቸው ቶሎ ብለው ወደ ራሳቸው ፔናልቲ ቦክስ ውስጥ ተሰብስበው ይገቡ ነበረ። በቃ አለቀ። ሌላ ሚስጥር የለውም። አርሰናል በፖኬቶች መካከል እንዳይጫወት ኳሱን በብሎኮች ጀርባ ይሄ ቢትዊን ደ ላይንስ የምንላቸው ነገሮች እንዳንጠቀም ነበር ሲያደርግ የነበረው። ተሳክቶለታል። በነገራችን ላይ የቲሞችን በእንደዚህ አይነት መልኩ የሚመጡ ቲሞችን ምንሰብርበት ደግሞ ዌፐናችን ደግሞ ለእኔ የሚገባኝ ነገር ምንድነው? ሴት ፒስ ነው። ለምሳሌ ትናንትና ሃላንድ ማለት ነው የመጀመሪያው 45 ምንም ኳስ አልነካም። እኔ ጨዋለው ጨዋታው ምንም ኳስ አልነካም። ሰከንድ ሃፍ ላይ 2 ኳስ አገኘ፣ ወደ ጎል አስቆጠረ። በቃ አለቀ። ከዛ በኋላ ሌላ ነገር የለም። ቤተሰቦቻችን እኔ እግር ኳስ ይገባኝ ለዛ ቪክቶር ኮሬሽ ትናንትና ሬቲንጉ 7 ነጥብ ነው የተሰጠው። ለምን? ሲጫወትበት የነበረው መንገድ ነው። በጣም ሲጫወትበት የነበረው መንገድ ነው ቪክቶር ኮሬሽ ማለት ነው። እና አንዳንዴ ቪክቶር ኮሬሽ 30 ደቂቃ እንደዚህ ኳስ አልነካም። ኳስ መንካት እኮ አይደለም ከቪክቶር ኮሬሽ የምንፈልገው፣ ለሌሎች ተጫዋቾቻችን የሚፈጥረው ነፃነት ነው። ኦልሬዲ ቪክቶር ኮሬሽ አርሰናል ቤት ውስጥ ከመጣ በኋላ የጨመረው ፊር ፋክተር አለ። እንደ ቡድን እንድንፈራ አድርጎናል። ቲሞች እሱ ላይ ሞር ፎከስ አድርገው ይጫወቱ ነው ያሉት። ኤዜም ሆነ ለኔ ማለት ነው ኤዜም ሆነ ቪክቶር ኮሬሽ በሚድ ብሎክ እና ስፖርቲንግ ሊዝበን እያሉ ክሪስታል ፓላስ እያሉ በሚድ ብሎክ እና በሎ ብሎክ ተጫውተው አያውቁም። እነሱ እንደዛ በዛ አይነት ሴታፕ ሊከላከሉ ይችላሉ እንጂ በእንደዚህ አይነት መልኩ ቲሞች ገጥሟቸው አያውቁም። ተጫዋቾች በእንደዚህ አይነት መልኩ ከእነሱ ጋር ተጋጥመው አያውቋቸውም። እንደዚህ አይነት ታክቲካል ሴታፖች እነዚህ ልጆች አልለመዱም። ቀስ በቀስ ነው ወደዛ የሚመጡት። ቲሙ አርሰናል እንደሆነ መረሳት የለበትም። ለዋንጫ ተፎካካሪ ነው የሚለው ነገር በሚዲያው ቀድሞ እየተወራ ያለው ነገር አጠቃላይ ቲሞች እኛን ሲገጥሙን የሚገጥሙበት መንገድ የተለየ ነው። በቃ አለቀ። ዘንድሮ በጣም ተለይቷል። በነገራችን ላይ ያ ልክ ሲቲ ሃላንድ እንዳለው ሁሉ ጎል የሚያገባለት ሃላንድ እንዳለው ሁሉ አርሰናል ደግሞ ሴት ፒስ አለልን። በቃ አለቀ። ትናንትና ሃላንድ ባይኖር ያ ጨዋታ የሲቲ ጨዋታ 0-0 ነው የሚያልቀው፣ ወይም ደግሞ ዶናሩማ ያዳናቸው የመጀመሪያዎቹ 2 ኳሶች ሌላ ታሪክ ነበር የሚሆነው። እና አንዳንድ ጊዜ የሆነ አርሰናል በሆነ ነገር ላይ ጥገኛ እንደሆነ አድርገው ሊነግሩ ሲሞክሩ እንዴ ከሊቨርፑል ጋር እኮ በነበረው ጨዋታ እኮ የዛቦስ ላይ ማጂካል ሞመንት ሆኖ ጨዋታውን የቀየረው እንጂ እኮ ሊቨርፑል ከበዛ ጨዋታ 3 ነጥብ ማግኘት አልነበረበትም እውነት ለመናገር ማለት ነው። ነገር ግን እግር ኳስ ነው። እግር ኳስ ደግሞ የተለያዩ ኤሌመንቶች አሉት በውስጡ። የቆመ ኳስ ሊሆን ይችላል፣ እንደ ሜሲ አይነት በጣም የሆነ ማጂካል ሙቭመንቶችን የሚፈጥርለት ተጫዋች ሊሆን ይችላል፣ እንደ ሃላንድ ኬትም ጎል የሚያገባ ተጫዋች ሊሆን ይችላል። ብቻ በቡድን ውስጥ የሆኑ ነገሮች ይኖረዋል። ያንን ነገሮች የምትጠቀምበት መንገድ ነው ትልቁ ነገር። ያለህን እያንዳንዱን ዌፐን የምትጠቀምበት መንገድ ነው እኔ የሚመስለኝ ማለት ነው። እና እግር ኳስ ማለት የሆነ በካልኩሌሽን ተቀምሮ እንዲህ ነው እንዲህ ተብሎ እንዲሚያልቅ ነገር አይደለም። እያንዳንዱ ነገር ከጁር ወራ ጎል ለማግባት እኮ እየተሞከረ ነው ያለው። ክሪስታል ፓላስ ከጁር ወራ ላይ ጎል ያገባው በነገራችን ላይ ሊቨርፑል ላይ ማለት ነው። ስቲል እስካሁን ድረስ አርነ ስሎት የሚያንጨረጭረው ማለት ነው ከቆመ ኳስ ተቆጠረብን የሚለው በቃ ይሄ ክልክል ነው፣ ወንጀል ነው፣ ፋውል ነው አይደለም፣ ትክክል ነው። በትክክለኛው መንገድ እስከተጠቀምኩ ድረስ ወደ ጎልነት ሊቀየር የሚችልበትና ያ ጎል ደግሞ አንተ 3 ነጥብ ባለቤት ሊያደርግ የሚችል ከሆነ ያንን ነገር መጠቀም አለበት። እና እኔ አንዳንድ ጊዜ ኦኬ አርሰናል አናዘር ሴት ፒስ እንደሚባለው ማለት ነው ኦኬ አናዘር ሃላንድ ጎል ብለን ደግሞ ስለ ሲቲ ማውራት አለብን ማለት ነው። ጥሩ አልነበረም። ዲስኦሪየንትድ ሆነው ዲስኦርጋናይዝድ ሆነው ነበር። ጋብሪኤል ማጋሊሽ ሆነ 2 ኳሶችን ሲሳሳት አይተናል። ሳካ ትሩሳድ ጥሩ አልነበረም። አጠቃላይ የነበረ ተጽዕኖ ነበር፣ ምንም ጥያቄ የለውም። ነገር ግን
እኔ ከሳይኮሎጂካል ፋክተሩን በተጨማሪም ደግሞ የማርኮ ሲልቫ በጣም ሂዝ ታክቲካል ጂኒየስ ነው። በነገራችን ላይ በቃ አርሰናል ኦልሬዲ የቲሙን ርዝመቱን ሰብስቦታል። አሳጥሮ ነበር ሲጫወት የነበረው። ቲሙ በጣም ኮምፓክት ሆኖ ነበር ሲጫወት የነበረው። ሜዳውን አጥበቡ ነበር ሲጫወቱ የነበሩት። ወደፊትም አልረዘሙም፣ ወደ ጎንም አልሰፉም። በጣም ኮምፓክትነሳቸው ለእኛ አስቸጋሪ ነበር። እዚህ ጋር ደግሞ ልክ እንደ ማርቲን ኦዴጋርድ አይነት ተጫዋች ያስፈልገን ነበር። በጠባብ ስፔሶች የተለየ ማጂካል ሞመንት የሚፈጠር ተጫዋች ማለት ነው። ቢትዊን ዘ ላይንስ በተለይ ደግሞ የቪክቶር ኮሬሽ የሚያሳያቸው ሩጫዎች ነበሩ። ልብ ብላችሁ ከተመለከታችሁ አንድ ሁለት ሩጫዎቹን ለመጠቀም ሞክረው ነበር። ሳካ ሲጠቀም